አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ሰላም እንደምን አላችሁ? ውድና የተከበራችሁ የሰብሪና ቤተሰቦች፣ ዛሬ እንግዲህ በዚች ማሽን ስካርቭ እንዴት እንደምንሰራ ነው የምናየው። ኢንሻአላህ አብረን እንስራ። ክር ስናወጣ ከውስጥ በኩል ቢሆን ይመረጣል፣ አያስቸግረንም። ስንሰራ በቀላሉ ይተረተርልናል። ስንጀምር እንግዲህ ነጭ ከለር አለች መርፌዋ፣ ከሷ ነው የምንጀምረው። አንድ ወደፊት አንድ ወደ ኋላ እያልን ነው የምንጠልፈው ማለት ነው። የመጀመሪያውን ዙር እንደዚህ በእጃችን አንድ ወደፊት አንድ ወደ ኋላ እያደረግን እንጠልፋለን ማለት ነው፣ አንድ ሙሉ ዙር እስከምንዞር ድረስ። በዚህ መልኩ እንግዲህ አንድ ዙር ዙረናል። ነጯ ስትደርስ እንደዚህ በዚች እናሾልካትና ከታች እንዲይዝልን እናስይዛታለን በዚህ መልኩ። ከዚህ በኋላ የሚሆነው ማዞር ብቻ ማሽከርከር ብቻ ነው የኛ ስራ። እስከ መጨረሻው ድረስ ምንም የተለየ ነገር የለውም፣ ማሽከርከር ነው ማሽኑ ራሱ ስለሚሰራልን። እሺ እንግዲህ በዚህ መልኩ ምን የሚበቃል ያህል ርዝመቱን በምንፈልገው መልኩ ቁጥር አለው ማሽኑ። በቁጥሩ መሰረት እንጨርሳለን እንደዚህ። ከዛ በኋላ ማውጣት ነው ማለት ነው በመርፌ። በዚህ መልክ በመርፌ እናወጣዋለን እንዳይተረተርብን። ይኸውና ቁጥር አለው ያልኳችሁ ማሽኑ እዚህ ጋር ነው እንደምታዩት። እኔ 181 ነው ያደረኩት። 181 ያደረኩት አንዷ ስለምትተረተር ነው። 180 ይሆናል ማለት ነው። በመርፌ ዙሪያውን አውጥተን ከጨረስን በኋላ እንደዚህ አዙረን እንዲያወጣልን እናደርገዋለን ማለት ነው። ስናሽከረክረው ይወጣል። በዚህ መልኩ እንግዲህ ስካርፉን ሰርተን ጨርሰናል። ከጫፍና ጫፉን እንግዲህ መስፋት ነው። ወይ በመርፌ እንሰፋዋለን ወይ በኪሎሽ ሌላ ዲዛይን እንጨምርበታለን። ይህን እንደ ፍላጎታችን እናደርገዋለን ማለት ነው። ይህን ይመስላል የዛሬው ቪዲዮ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።